ወደ ሶስቱ ቪአይፒዎች በመቅረብ እሱ ቢግ ማውዝ መሆኑን እንደሚያረጋግጥላቸውና ይህንን ቁማር ብዙ ሰዎችን እንደሚያስበሉ ያስጠነቅቃቸዋል። በሌላ በኩል ከንቲባው ቾይና ጋንጂሁን ይገናኛሉ። ጋንጂሁንም ለቾይ የቢግ ማውዝ ደንበኞች ናቸው ብዬ የነገርኩ ስሞች የውሸት ናቸው፣ አንተ ደግሞ ለቻንግ የስም ዝርዝሮቹን እንደሰጠኸው ሰምቻለሁ። ስለዚህ ነገ ሄጄ ሳፋጥጠው አንተ የነገርከውን ስም ደግሞ የሚነግረኝ ከሆነ እሱ ትክክለኛ ቢግ ማውዝ አለመሆኑ በደንብ ይረጋገጣል ይለዋል። ቾይ በፍጥነት ይህን ነገር ለቻንግ ሊያሳውቀው በስልኩ ሲደውልለት የቻንግ ስልክ የእስር ቤቱ አዛዥ ጋር ስለነበረ ስልኩን እየዘጋበት ነበር። በማግስቱ ጠዋት ጠባቂዎች ቻንግን ሊወስዱት ይመጣሉ። በጣም ብዙ እስረኞች ቢግ ማውዝ ያሸንፋል በማለት እየጮሁ ነበር። በዚህ ሰዓት ከንቲባው ቾይ በፍጥነት ቻንግን ሊያገኘው እየሮጠ ወደ እስር ቤቱ ይመጣል። የእስር ቤቱ አዛዥ ግን እንዲገናኙ አልፈቀደላቸውም። ቻንግንም ወስደውት ከነ ጋንጂሁን ጋር ያፋጥጡታል። አሁን ላይ ቻንግ ቢግ ማውዝ መሆን አለመሆኑ የሚረጋገጥበት ሰዓት ነው። የዚህን መጨረሻ ማየት የሚፈልገው ከንቲባው ቾይ ወደዛ ይመጣል። አሁን የእስር ቤቱ አዛዥ አንድ ህግ ይነግራቸዋል። ጋንጂሁን የቢግ ማውዝ ደንበኞች ናቸው የሚላቸውን ሰዎች ስም ዝርዝር በወረቀት እንዲጽፈውና ጠረጴዛው ላይ እንዲያስቀምጠው። ወረቀቱም ሳይገለጥ ቻንግም ቢግ ማውዝ ነኝ እስካለ ድረስ እነዛን የቢግ ማውዝ ደንበኞች የሆኑትን ሰዎች ስም ዝርዝር እንዲጽፍ ይነገረዋል። ሶስቱ ቪአይፒዎች ቻንግ እንደሚሳሳት 100% እርግጠኛ ነበሩ። ነገር ግን ወረቀቱ ሲገለጥ ሁለቱም የጻፉት ስም አንድ አይነት በመሆኑ በጣም ይደነግጣሉ። ቁማር አስይዘው ቁማሩን ያሸነፉ እስረኞች እስር ቤቱን በአንድ እግር ያቆሙታል። ይህንን ክስተት የተመለከተው ከንቲባው ቾይ ቻንግ ቢግ ማውዝ ሆኖ ሳለ እኔንም እያጭበረበረኝ ነው እንዴ ብሎ ማሰብ ይጀምራል። ጋንጂሁን አሁንም ፈጽሞ ይህንን መቀበል አልፈለገም። ሌላ እማጣራበት መንገድ አለ በማለትም ፒተር ሃንግ የተባለ በቅርቡ የታሰረ ሰው እንዳለና ፒተር ሃንግ ከቢግ ማውዝ ጋር ገንዘብን በማሸሽ አብረው የሰሩ ሰዎች እንደሆኑና ፒተር ሃንግና ቻንግን አገናኝተናቸው ፒተር ሃንግ ቻንግ ትክክለኛው ቢግ ማውዝ መሆን አለመሆኑን ያጣራልናል ይላቸዋል። ፖሊሶቹም ፒተር ሃንግ ከታሰረበት እንዲፈታ በማድረግ ወደዛ እስር ቤት ይዘውት ይመጡና ፒተር ሃንግና ቻንግን አጠገብ ላጠገብ አስቀምጠዋቸው ፒተር ሃንግን ከጎንህ ያለው ሰውዬ ቢግ ማውዝ ነው ወይስ አይደለም ብለው ይጠይቁታል። ፒተር ሃንግም ልክ መልሱን ሊመልስ ሲል በድንገት የስልኩ አላርም ይጠራል። የስኳር ታማሚ ነበርና ቶሎ መድኃኒት መውሰድ አለበት። መድኃኒቱንም ሊወስድ እያጣጠረ በድንገት ከአቅሙ በላይ ይሆንና እየተንፈራፈረ ወድቆ ትንፋሹ በዛው ጸጥ ይላል። ጋንጂሁንና ቾይ ብቻቸውን ውጪ ቆመው ማውራት ይጀምሩና ቾይ እውነትም ይሄ ሰው ቢግ ማውዝ ሳይሆን አይቀርም ይለዋል። ጋንጂሁንም አይመስለኝም፣ እስኪ ከቢወልደር ጋር በደንብ ተግባቡ የለ እሱን ለመጠየቅ ሞክር ይለዋል። ቢወልደር ማለት እነሱን ሁለቱን ዛሬ ላሉበት ደረጃ እንዲደርሱ ያደረጋቸው ሰውና ከዚህ ቀደም እቺን ከተማ ሲያስተዳድር የነበረው እሱ ነው። ጋንጂሁን ቢወልደር ለቾይ እንደሚያደላና ብዙ ነገሮችን ለሱ እንዳደረገለት ስለሚያስብ አሁን ላይ ትንሽ ተቀያይመዋል። ጋንጂሁን ማታ ላይ ሚሆን ለእራት ይጋብዛታል። ምክንያቱ ደግሞ እሷ እውነትም የቢግ ማውዝ ሚስት መሆንና አለመሆኗን ለማረጋገጥ ነበር። እናም የሟች ፕሮፌሰር ሲሆን መረጃዎች እሷ ጋር እንዳሉ ስለሰማ ከሷ ሊገዛት እንደሚፈልግና የፈለገችውን ያህል የገንዘብ ቁጥር መጥቀስ እንደምትችል ይነግራታል። ነገር ግን ሚሆ በዚህ ጉዳይ መስማማት ሳትፈልግ ቀርታ ጥላው ትሄዳለች። በሌላ በኩል ቻንግ ቁማሩን እንዲያሸንፉ ስላደረጋቸው ብዙ እስረኞች ለቻንግ ብር ሰጥተውት ነበርና ያንን ብር ለእስር ቤቱ ኃላፊ በመስጠት ካሁን በኋላ እንዳይከታተለውና ከህይወቱ እንዲወጣለት ይነግረዋል። በሌላ በኩል ሶስቱ ቪአይፒ ታሳሪዎች ቢግ ማውዝ ከዛሬ ነገ መጥቶ ይገለናል በማለት መጨነቅ ይጀምራሉ። ስለዚህም ጉዳይ አንዳንድ ነገሮችን ሊያነጋግራቸው ጋንጂሁን ይመጣል። ከዛም እንደወጣ በድንገት ቻንግን ያገኘውና ማውራት ይጀምራሉ። በድንገት ግን ከባለቤቱ ስልክ ይደወልለትና አንድ ሰው ለሞተ ሰው የሚሰጥ አበባ ይዞ መጥቶ እንደሰጣት ትነግረዋለች። በዚህም ሰዓት ቻንግ ወደ ጆሮ ጠጋ በማለት ካሁን በኋላ ከሚስቴ ማትርቅ ከሆነ ይሄ እንደ ማስጠንቀቂያ ነው፣ ችግር ይደርስብሃል ይለዋል። ቀጥሎም ቻንግ ከሶስቱ ቪአይፒ ታሳሪዎች ዶክተር ሃን የተባለውን ሰውዬ ይዘውና በወቅቱ የተቀረጸውን ቪዲዮ በደንብ እንዳየውና ጓደኞቹ ፕሮፌሰር ሲሆን በሚገሉት ሰዓት እሱ መኪና ሲያሽከረክር እንደነበር እንዳየና ይሄ ማለት ደግሞ በዚህ ወንጀል ላይ እሱ ምንም አይነት ተሳትፎ እንዳላደረገና ምንም ተጠያቂ እንዳልሆነ፣ ነገር ግን በሰዓቱ የተቀረጸው ቪዲዮ በመሰወሩ ብቻ ስለዚህ ጉዳይ ለፍርድ ቤት እውነቱን እንዲናገር ያስጠነቅቀዋል። ነገር ግን ዶክተር ሃን ይህንን ማድረግ አልፈለገም ነበር። በዚህም የተናደደው ቻንግ የግድያ ሙከራ ያደርግበትና ራሱን እስኪስት ድረስ ያሰቃየዋል። ራሱንም ከሳተበት ሲነቃ ባሉት ነገር እንደሚስማማ ቃል ይገባላቸዋል። በሌላ በኩል ሚሆ ዶክተሯ ሂዩንን በድብቅ እየተከታተለቻት ነው። ምክንያቱም ዶክተሯ አንዳንድ አጠራጣሪ የሆኑ እንቅስቃሴዎችን ስታደርግ ታይታለች። ሚሆም እየተከታተለቻት በድንገት ስቶር ክፍል ውስጥ ትገባና ትሰወርባታለች።
ሚሆ ግራ በመጋባት እዛ ውስጥ እየፈለገቻት ሳለ ዶክተር ሂዩን ከጥበቃው ጋር ወደዛ ክፍል በመምጣት እያደረገች ያለችውን ነገር በካሜራ እያዩት ስለነበረ ከተደበቀችበት እንድትወጣ ይጠሯታል። ሚሆም መድኃኒት ልትወስድ መታ እንደሆነ ብትናገርም ከክፍሉ ያስወጧታል። ዶክተሯም ለጥበቃው ማንም ወደዚህ ክፍል እንዳይገባ ስትነግረው እሱም ካንቺ በፊት የነበረውም ዶክተር ልክ እንደዚሁ ያስጠነቅቀኝ ነበር፣ ችግር የለውም ይላታል። በማግስቱ ከንቲባው ቾይ ሚሆን ያገኛትና ባሏ ትክክለኛ ቢግ ማውዝ እንደሆነና በዚህ ጉዳይ እሷንም ሳይቀር እየዋሻት እንደሆነ ይነግራታል። ሚሆም መቼም እንደማታምነው ስትነግረው ከዚህ በፊት የሰጠውሽ የስም ዝርዝር ወረቀት ስሞቹ የተሳሳቱ ነበር፣ ነገር ግን ቻንግ ሊጠቅስ የቻለው ትክክለኛ የሆኑትን ስም ነበር ይላታል። የዛን ቀን የተለያዩ ሆስፒታሎች በተለያዩ ቦታዎች ላይ በጎ አድራጎት የሚሰሩበት ቀን ነበርና ሚሆ ከቻንግ ጋር በደንብ የምትገናኝበትን አጋጣሚ ታገኛለች። ሚሆ ሰላምታ እንኳን ከማቅረቧ በፊት ትክክለኛ ቢግ ማውዝ መሆን አለመሆኑን ነበር የጠየቀችው። በዚህ ሰዓት የእስር ቤቱ አዛዥ የሚነጋገሩትን ነገር እየሰማቸው ነበር። ቻንግም ይህንን ስላወቀ ለብቻችን የምናወራበት ቦታ ያስፈልገናል በማለት ወደ ውጭ ይዟት ይወጣል። እናም በዚህ ክስተት ውስጥ ያሉትን እውነታዎች ያስረዳት ጀመር። ያኔ እሷ ወረቀቱን ይዛለት የመጣች ጊዜ የሆነ ሰው በድንገት ከጀርባ መጥቶ ያፍነውና ራሱን እንዲሰት አድርጎ ጥለውት ይሄዳሉ። ጓደኛው ጄሪ መጥቶ ራሱን ከሳተበት እንዲነቃ ይረዳዋል። በዚህም ሰዓት ቻንግ ቴሮ የተባለ መጫወቻ ካርድ በኪሱ ውስጥ ያገኛል። ካርዱ ላይ የ5 ሰዎች ስም ዝርዝር ተጽፏል እና ይሄ ጉዳይ ወጥመድ ሊሆን ይችላል ብሎ በጣም ነበር የሰጋው። እሷ ያመጣችለትን ወይስ አሁን የተሰጠውን ስም ዝርዝር ቢናገር የትኛው የተሻለ እንደሚሆን ስለማያውቅ በጣም አሳሳቢ ሁኔታ ውስጥ ገብቷል። እናም ሁሉም ከተሰበሰቡ በኋላ በጥያቄ ያፋጥጡታል። የትኛውን መመለስ እንዳለበት ግራ እየተጋባ ሳለ ቾይ በጣም በችኮልና በጭንቀት መንፈስ ውስጥ ሆኖ ወደዛ ቦታ ሲመጣ ተመለከተው። የሆነ ችግር እንዳለ ስለተሰማው ካርዱ ላይ ያሉትን ስሞች ለመናገር እንደወሰነ ይነግራታል። ከዛም ቀንም በኋላ ትክክለኛው ቢግ ማውዝ ከቻንግ ጋር ለመግባባት ቴሮ ካርዱን መጠቀም ጀመረ። ቻንግም ይሄ ነገር በደንብ ስለገባው ቴሮ ካርዱ በትክክለኛው መልክ ተቀምጦ ካገኘው ቢግ ማውዝ የሆነ ሊያደርገው ያለ ነገር እንዳለ፣ ነገር ግን ካርዱ በተቃራኒ ተዘግዝቆ ካገኘው የሆነ ችግር ተፈጥሮ እንዳለና ከዚህ ጉዳይ እንደምንም ራሱን ማስመለጥ እንዳለበት ተግባብተዋል። በሌላ በኩል ዶክተር ሃን ከሚስቱ ሚስ ጃንግ ጋር ተገናኝተው ዶክተር ሃን ግንኙነት ለማድረግ ራሱን ያዘጋጃል። ነገር ግን ሚስቱ ካሜራ ሊኖር ስለሚችል የሆነ ሰው ሊያይን ይችላል በማለት እምቢ ትለዋለች። በዚህም የተናደደው ዶክተር ሃን በንዴት ይመታታል። ከቆይታዎች በኋላ ዶክተሮች ስራቸውን ጨርሰው ግቢውን ለቀው ሊወጡ ሲሉ ሚሆ የሚስ ጃንግ አንገት ላይ ያለውን ምልክት ተመልክታ እርዳታ የሚያስፈልጋት ከሆነ ልታግዛት እንደምትችል ትነግራታለች። እናም ማታ ላይ ሚሆ ወደ ቤት እየሄደች በድንገት አንድ ስልክ ይደወልላታል። የደወለችውም ከቀናት በፊት በሆስፒታል ውስጥ አንድ ሰውዬ ሆስፒታሉ ያቀረበላትን ውል እንድትፈርም ሊያሳምናት ሲጎተጉታት ያየቻት ሴትዮ ነበረች። እናም እቺ ሴት አንዳንድ ስለ ፕሮፌሰር ሲሆ የምታውቃቸው ነገሮች እንዳሉ እየነገረቻት ፕሮፌሰር ሲሆ ከመሞቱ በፊት ወደ እሷ እንደመጣና እሷም የቅርጻ ቅርጽ ሰሪ እንደመሆኗ የሆነን ነገር መደበቅ የሚችልና የመስቀል ቅርጽ ያለውን ጌጥ እንድትሰራለት ጠይቋት እንደነበር ትነግራታለች። ይህንንም እያወራሽ ግን የሆነ ሰው ከጀርባ መጥቶ ከፎቅ ላይ ይገፈትራትና እንድትሞት ያደርጋታል። ሚሆ በማግስቱ ስራ እንደሄደች አለቃዋ ሂዩን ላይ መስቀል ትመለከትና ስለ ጉዳዩ ትጠይቃታለች። ነገር ግን አለቃዋ ምንም ሳትፈራ መስቀሉን አውጥታ ትሰጣታለች። ሚሆም ውስጡ የተደበቀ ነገር አለ ብላ ስላሰበች በተለያየ አቅጣጫ መስቀሉ የሚከፈት መስሏት ትሞክረዋለች። ነገር ግን ምንም የሚከፈት ነገር አልነበረም። ማታ ላይም ወደ ቤት እንደገባች አባቷ የሆነ ቪዲዮ ያሳያትና በቪዲዮም ላይ ሚስ ጃንግና ሂዩን እያወሩ ሚስ ጃንግ አንገቷ ላይ ያደረገችው የአንገት ጌጥ ትኩረታቸውን ይስበዋል። አሁን ላይ ጥያቄያቸውን የሚፈታው ይሄ መስቀል እንደሆነ ማሰብም ይጀምራሉ። ትዕይንቱ በዚህ ሰዓት ወደ ኋላ በመመለስ ዶክተር ሃን ሰክሮ ሚስቱ ሚስ ጃንግን በጣም ስለሚደበድባት በድንገት ከሱ እየሸሸች ከሚስተር ሲሆ ጋር እንደተገጣጠመችና ፕሮፌሰር ሲሆ ወደ ቤቱ ወስዶ እንክብካቤ እንዳደረገላት ቀናቶችም እያለፉ ሄደው የፍቅር ግንኙነት እንደጀመሩ ያሳየናል። ይህንንም የአንገት ሀብል እንደ ስጦታ ነበር ያኔ የሰጣት። 3ቱ ቪአይፒዎች ወደ ፍርድ ቤት የሚቀርቡበት ቀን ይደርሳል። ቻንግ ለዶክተር ሃን ሁሉን ነገር እንዲናገር ስላስጠነቀቀው ይናገራል ብሎ እየጠበቀ ነው። ከሰዓት ላይ በእስር ቤት ውስጥ በሁለት ጎራ ኃይለኛ ጸብ ይፈጠርና እስረኞቹ ቤተ መቅደስ ውስጥ የነበረን አንድ የማርያም ስዕል በስህተት ይሰብሩታል። በዚህም ጊዜ ቻንግ ቢግ ማውዝን የሚያጠምድበት አንድ ሀሳብ ይመጣለታል። የተሰበረውን ቅርጽ በአዲስ እንዲጠገን ካደረገ በኋላ ውስጡ ድብቅ ካሜራን ያስገጥማል። ቢግ ማውዝም ቴሮ ካርዱን የሚያስቀምጥለት በቤተ መቅደስ ውስጥ ስለሆነ እሱ በሚመጣ ሰዓት ማንነቱን በካሜራ ውስጥ ለማየት ነበር። በተመሳሳይ ሰዓት ሚሆ የምትሰራበት ሆስፒታል ውስጥ አንድ ሰው በካንሰር ህመም ይሞታል።
ሚሆም ስለዚህ ሟች ጉዳይ በደንብ ለማጣራት ወደ ቤተሰቦቹ ለቅሶ ትደርሳለች። በንግግራቸው መሃልም የሟች ቤተሰቦች ሆስፒታሉ የሆነ ውል እንዳስፈረማቸውና ውሉም ታማሚው በሚሞት ሰዓት ሬሳው ከመቀበር ይልቅ እንዲቃጠል የሚያዝ ነበር። ይህም ጉዳይ ሬሳውን ፖሊሶች ካገኙትና ከመረመሩት የሆነ መረጃ ሊያገኙ ስለሚችሉ እንዲቃጠል አድርገውት ሊሆን እንደሚችል በማሰብ ከዚህ ሆስፒታል ጀርባ የሆነ እየተሰራ ያለ ሴራ እንዳለ ይሰማታል። ይህንንም ጉዳይ ለመመርመር ማታ ላይ በድብቅ ወደ ሆስፒታሉ ትመጣና ከአንድ ሬሳ ላይ ደም ትወስዳለች። ሬሳ ክፍሉ እንደወጣች ግን አለቃዋ ዶክተር ሂዩን ትመጣባታለች። ዘበኞቹንም እንዲፈትሿት ስታደርግ ሚሆ ቀድማ ተዘጋጅታበት ነበርና ምንም ነገር ሳይገኝባት ይቀራል። እነሱም ከሄዱ በኋላ በድብቅ ያስቀመጠችውን ደም ሄዳ ትወስደዋለች። ወደ ሊፍትም እንደገባች በድንገት የሆነ ሰው ከጣራ ላይ ዘሎ ሊገላት ይሞክራል። በአጋጣሚ ግን ከንቲባው ወደዛ እየመጣ ነበርና ይህንም በማየቱ ከዚህ ሰው ያስጥላታል። ወደ እስር ቤቱ ስንመለስ ቻንግ ቀኑን ሙሉ የተቀረጸውን ቪዲዮ ሲመለከተው ወደ ቤተ መቅደሱ የመጣው ጓደኛው ጄሪ ብቻ እንደሆነ ይመለከታል። እየተገረመም ሙሉ ቪዲዮን ሲመለከተው ከመሃል ተቆርጦ የወጣ ቪዲዮ እንዳለና ኤዲት እንደተደረገ፣ ጄሪም በአጋጣሚ የመጣ እንጂ እሱ ቢግ ማውዝ እንዳልሆነም ይገባዋል። በሌላ በኩል ጋንጂሁን ወደ ጄሪ በመቅረብ ለቻንግ ይህንን የተመረዘ ሻይ ከሰጠኸው እኔ ከዚህ እስር ቤት እንድትወጣ አድርጋለሁ ይለውና ጄሪም ይህንን ትዕዛዝ ተቀብሎ ያደርገዋል። ነገር ግን ቻንግ ወደ ሆስፒታል ሲወሰድ ያደረገው ነገር በጣም ይጸጽተዋል። ወደ ሚሆን በመሄድ የተመረዘ ሻይ ሰጥተውት እንደሆነ ይነግራታል። ሚሆና አባቷ በፍጥነት ወደ ሆስፒታሉ በመሄድ ቻንግ ጥሩ ሕክምና እንዲያገኝ በማድረግ ከሞት ይታደጉታል። ሚሆም ጄሪ ላደረገላት ጥቆማ ገንዘብ ሰጥታ ትሸኘዋለች። ቻንግ ሆስፒታል ውስጥ ተኝቶ ሳለ አንድ ጠባቂ ወደ ተኛበት ክፍል በመግባት አንድ ወረቀት ላይ በጣቱ አሻራ ያስፈርመዋል። የተፈረመበትንም ወረቀት ለጋንጂሁን ሄዶ ይሰጠዋል። ሚሆ በቻለችው መጠን ከባሏ ጋር በመሆን እንክብካቤን ታደርግለታለች። ነገር ግን ጠባቂው ከዚህ በላይ አብረው መቆየት እንደማይችሉ በመናገር ይከለክላታል። ቻንግም ጤንነቱ ስለተመለሰ በማግስቱ ወደ እስር ቤቱ ሊመለስ ይወሰዳል። እሱም ሚስቱን ተሰናብቷት ወደ መኪናው እንደገባ ጠባቂዎቹ ወደ እስር ቤቱ ሳይሆን ወደ ሌላ ቦታ እየወሰዱት እንደሆነ ይገባዋል። ለማምለጥና እነዚህን ሰዎች ለመፋለምም ሲሞክር በፍጥነት መርፌ ይወጉትና ያደነዝዙታል። የወሰዱትም ወደ አይምሮ ህሙማን ሆስፒታል ነበር። ቻንግም በህልሙ እያየ ወደ እስር ቤቱ ተመልሶ ቢግ ማውዝ ቤተ መቅደስ ውስጥ ካርዱን ሊያስቀምጥለት ይመጣል። ቻንግም እጅ ከፍንጅ በመያዙ እየተደሰተ ቢግ ማውዝ ፊቱ ላይ ያደረገውን ጭንብል ሊያወልቅ ይታገለዋል። ጭንብሉም እንደወለቀ ያየው የራሱን ፊት ነበር። በድንጋጤም ከተኛበት ብንን ብሎ ይነቃል። ራሱንም ያገኘው አንድ ባዶ የሆነ ነጭ ክፍል ውስጥ ሲሆን አፉ፣ እጁና እግሩ ጥፍንግ ተደርጎ ታስሯል። አንዲት ነርስም መታ እንድትተኛ አልተፈቀደልህም በማለት አንድ መርፌ ተወገዋለች። ጋንጂሁንም ከጓደኛው ጋር መጥቶ የተሰጠው መድኃኒት የሚያስቃዥ እንደሆነ ይነግረዋል። በዚሁ ሰዓት ቻንግ መቃዠት ይጀምርና አንዲት አይጥ እግሩ ላይ ስትወጣ ይመለከታል። ብዙም ሳይቆይ ነበር ሙሉ ቤቱ በአይጥ የተሞላው። በዚህ በሚያስቃዥና በሚያደነዝዝ መድኃኒት ውስጥ እያለ ጋንጂሁን ወደሱ በመጠጋት አንተ ቢግ ማውዝ ነው ወይስ አይደለህም? እውነቱን ተናገር ብሎ ይጠይቀዋል። ቻንግም እኔ ቢግ ማውዝ አይደለሁም ሲለው ከኔ የሰረከውን ገንዘብ የት እንዳደረክ ተናገር ይለዋል። ቻንግም ይህንን ለመመለስ እየተጣጣረ ሳለ በድጋሚ ወደ ቅዠቱ ይመለሳል። ለመጀመሪያ ጊዜ ከሚሆ ጋር የተገናኙበትን አጋጣሚ እያየ ውሃ ይደፉበትና ከተኛበት ያስነሱታል። እነሱ የፈለጉት በቅዠት ውስጥ ሆኖ የሚያውቀውን ሚስጥር እንዲናገር ነበር። ስላልተሳካላቸውም ጋንጂሁን በድጋሚ መርፌውን ሊወጋው ሲል አቃቢ ሕጉ መርፌው አደገኛ እንደሆነና ልጁን ችግር ውስጥ እንደሚከተው እነሱንም ሊያስጠይቃቸው እንደሚችል ይነግረዋል። ጋንጂሁንም ከፈለገ ለምን አይሞትም በማለት መርፌውን ሊወጋው ሲዘጋጅ ቻንግ እሺ እነግርሃለሁ በማለት በአፉ የመጣለትን ለመጀመሪያ ጊዜ ከሚስቱ የተገናኘበትን ቦታ ይጠቁመዋል። ጋንጂሁንም ከተላላኪዎቹ ጋር በመሆን ሄዶ ቦታውን መቆፈር ይጀምራሉ። አንድ ሳጥን የሚያገኙና ሳጥኑን ሲከፍቱት አንድ ፍሬ ወርቅ ብቻ ነበር ውስጡ ሊያገኙ የቻሉት። በንዴትም ወደ ቻንግ ይመለሱና ያገኘነው አንድ ወርቅ ብቻ ነው፣ ሌሎቹ ገንዘቦችስ ይሉታል። ቻንግ አንዲት ወርቅ እንኳን ማግኘታቸው በጣም ያስገርመውና እዚህ ክፍል ውስጥ እንኳን ሆኖ ቢግ ማውዝ እየተከታተለው እንደሆነ ይሰማዋል። በዚህ ሰዓት በድንገት እዛ ሆስፒታል ውስጥ እሳት አደጋ ይነሳና ሙሉ ሆስፒታሉ በግርግር ይጨናነቃል። በዚህም ሰዓት እሳት አደጋዎች ይመጡና የተጎዱ ሰዎችን ለመውሰድ ይሞክራሉ። በአጋጣሚ ሆኖ ወደ ቻንግ የመጣው ጄሪ ነበር። ጄሪም ቻንግን ከዚህ ጉዳይ እንዲያስመልጠው ተልኮ እንደሆነ እየነገረው በድብቅ ማንም ሳያያቸው ይዞት ይወጣል። ለቻንግም አንድ የመኪና ቁልፍ ሲሰጠው ቻንግ ይሄ እንዴት እየተፈጠረ እንዳለ ይጠይቀዋል። ጄሪም እሱን ከዚህ ሁኔታ እንዲያስመልጠው ቢግ ማውዝ ልኮት እንደሆነ ይነግረዋል። ቻንግ እየደነገጠ ቢግ ማውዝን ተገናኝተኸዋል ይለዋል። ነገር ግን ጄሪ ይህን ሳይመልስ ጊዜ የለኝም በማለት ጥሎት ይሄዳል።
እናም ጄሪ በመንገዱ ላይ ሳለ በአጋጣሚ ፖሊሶች ይይዙታል። ለማምለጥ በመሞከሩም ጉዳት ደረሰበት። ፖሊሶች በየከተማውና በየኬላው ቻንግን በመፈለግ ላይ ናቸው። በድንገትም አንዱ ፖሊስ ቻንግን ያስቆመውና ስልኩ ላይ ካለው ፎቶ ጋር ያመሳስለዋል። ይሄ አንገቱ ስር ድብቅ ታቶ ያለው ፖሊስም ምንም ሳይናገረው ቻንግን እለፍ ይለዋል። ሚሆና አባቷ አንድ ውሳኔ መወሰን እንዳለባቸው አስበዋል። እናም ስለ ፕሮፌሰር ሲሆ የሚያውቁትን መረጃ በጽሑፍም ሆነ በቪዲዮ አድርገው በየሶሻል ሚዲያዎቹ ላይ ይለቋቸዋል። ወደ እስር ቤቱ ደጃፍን በመሄድ ሰላማዊ ሰልፍ ሊወጡ ሰዎችን ያስተባብራሉ። እናም ቻንግ ከእስር ቤቱ አምልጦ ሳይሆን የሆነ ሰው አግቶት እንደሆነ እንደሚያስቡ ይናገራሉ። ከአቃቢ ሕጉ ጋር ፊት ለፊት ተፋጠው ቻንግን ምንም እየረዳ ነው አይደለም፣ ስልካችንንም ወስደ የፈለግከውን ማጣራት ትችላለህ በማለት ስልካቸውን ይሰጡታል። ከትንሽ ቆይታዎችም በኋላ ቻንግ ለጓደኛው ሱንታና ለሚሆ አባት ጊ ደውልና ቢግ ማውዝንም ጨምሮ ሁሉንም ሰው እንደሚያጋልጥና ትንሽ ጊዜያትን ብቻ እንደሚፈልግ ይነግራቸዋል። በማግስቱ ሶስቱ ቪአይፒ ታሳሪዎች ወደ ፍርድ ቤት ለመቅረብ ይዘጋጃሉ። በዚሁ ሰዓት ቻንግም ፌስቡክ ላይ ላይቭ ይገባና ችሎቱ ከመጀመሩ በፊት እነዚህ ሰዎች ዝም ብለው ፍርድ ቤት ይቀርባሉ እንጂ ነፃ መለቀቃቸው አይቀርም። ዳኛው እንዴት የእነሱ አሻራ የሟች ሬሳ ላይ ሊገኝ እንደቻለ ይጠይቃቸዋል። እነሱም የመኪናው አደጋ በተፈጠረ ሰዓት ለፕሮፌሰር ሲሆ እርዳታ ልንሰጥ ስንሞክር ነው እንጂ ከኛ ጋር ምንም የሚያገናኘው ነገር አልነበረም በማለት ውሸት ይናገራሉ። ይህንንም ታዩታላችሁ እያለ ከአፉ ሳይጨርስ ፍርድ ቤት ውስጥ እሱ ያለው ነገር ይከናወናል። የጋንጂሁን ጸሐፊ ይህንን ጉዳይ ለጋንጂሁን ሲያሳየው ጋንጂሁን ለዳኛው የሻይ ሰዓት ይሰጠን በማለት ለእረፍት አሳበው ይወጣሉ። ተሰብስበውም ይህንን ሰው ማስቆም እንዳለባቸው እየተነጋገሩ በድንገት ሚስ ጃንግ ለጋንጂሁን ትደውልለታለች። እናም ስለ ፕሮፌሰር ሲሆ የሚያጋልጡ አሪፍ መረጃዎች እንዳሏትና እሷ የምትለውን ነገር የማያደርግላት ከሆነ ይህንን መረጃ ለፖሊስ አሳልፋ እንደምትሰጥ ትነግረዋለች። ጋንጂሁንም ምን እንደምትፈልግ ሲጠይቃት ባሏ ከእስር ቤት ከመውጣቱ በፊት የፍቺ ወረቀት በማስፈረም ያሉትን ሙሉ ንብረቶች መውረስ እንደምትፈልግ ትነግረዋለች። እሱም የያዘችው መረጃ ወደ ፖሊስ እንዳይሄድ ስለፈለገ ዶክተር ሃንን በግድ ያስፈርመውና ያስፈረመበትንም ወረቀት ይዞላት ይሄዳል። እሷም አለኝ ያለችውን መረጃ በፍለሽና በወረቀት ትሰጠዋለች። ጋንጂሁንም ይህንን ለፖሊስ አሳልፈሽ እንኳን ብትሰጪ ምንም የሚፈጠር ነገር አልነበረም፣ ፕሮፌሰር ሲሆ በእኛ እጅ የሞተበት ምክንያት ሌላ እንጂ አንቺ ካመጣሽው ጉዳይ ጋር ምንም የሚገናኘው ነገር አልነበረም፣ እኔን ልታታልኝ አትሞክሪም እያላት በድንገት ደብቃ ያስቀመጠችው የሆነ ካሜራ እንዳለ ይመለከታል። በንዴትም ካሜራውን ወዲያው ይሰባብረዋል። እሷንም ሊደበድቧት ሲሉ በድንገት ከንቲባዎች ወይ ወደ እነሱ ይመጣና ያስቆማቸዋል። በሌላ በኩል ቻንግ ራሱን በማጋለጥ አሁን ተመልሶ ወደ እስር ቤት እንደሚገባና ከዚህ ወንጀል ጀርባ ያለውን እውነት እንደሚያጋልጥ ለህዝቡ በሚዲያ ቃል ይገባላቸዋል። በተመሳሳይ ሰዓት ጄሪ ራሱን ከሳተበት ሆስፒታል ውስጥ ይነቃል። አንድ እጁ ላይ ንቅሳት ያለበትም ዶክተር ወደሱ ይመጣና አንዲት መልእክት የያዘች ወረቀት ይሰጠዋል። ቻንግ የእስር ቤት ህይወቱን የጀመረ ሲሆን ከንቲባዎች ወይ ደግሞ ወደ አንድ ድብቅ ወደ ሆነ ክፍል ሲገባና እጅግ በጣም ብዙ የሆኑ ወርቆችና ሚስጥራዊ የሆኑ መረጃዎችን የሚያስቀምጥበት ክፍል ውስጥ ይታያል። በማግስቱ ሶስቱ ቪአይፒዎች በዋስ ተፈተው ኦልደር ወደ ተባለ ወደ አንድ ሰውዬ በመሄድ ስለ ጉዳያቸው ያማክሩታል። በዚህ ሰዓት ከንቲባዎች ወይ ወደዛ በመምጣት ሰውየው የሚፈልጋቸው አንዳንድ መረጃዎች ነበሩና እሱን ይሰጠውና ሰውየውን ያስደስተዋል። ወደ ውጪም ሲወጣ ሶስቱ ቪአይፒዎች እኛን ጥቅም አልባ ለማስመሰለው ሰውየውን በዚህ መልኩ የቀረብከው ይሉታል። እሱም በዚህ ሰዓት እናንተ ያኔ ፕሮፌሰር ሲሆን በገደላችሁት ሰዓት ሬሳውን እንዴት እንደምታስወግዱና ራሳችሁን ከዚህ ነፃ እንዴት እንደምታረጉ አታውቁም ነበር። ነገር ግን ይሄ ጉዳይ ለእኔ ስለተነገረኝ የታቀደ መኪና ወደ እናንተ መጥቶ አደጋ እንዲፈጠር በማድረግ ፕሮፌሰሩ የሞተው በአደጋ እንዲሆን ያስመሰልኩት እኔ ነኝ። ይህንን ባላደርግላችሁ ኖሮ እናንተ መቀመቅ ነበር የምትወርዱት። በመኪና ውስጥ የተቀረጸውን ቪዲዮ እጄ ላይ አለ። ከኔ ጋር መፎካከራችሁን የማታቆሙ ከሆነ መቀመቅ እንድትወርዱ ነው ማደርጋችሁ ይላቸውና ያስጠነቅቃቸዋል። ወደ እስር ቤቱ ስንመለስ ቻንግ ለቢግ ማውዝ ካሁን በኋላ ማንነትህን ለእኔ እንኳን የማትገልጽልኝ ከሆነ በምንም ነገር የማልተባበረ መሆኑን ማወቅ አለብህ ብሎ መልእክት ያስቀምጥለታል። ቢግ ማውዝም ማንነቱን ሊገልጽለት ተስማምቶ በቤተ መቅደስ ውስጥ ለማታ ይቀጣጠራሉ። ቻንግ የሚመጣውን ሰው በጉጉት እየተጠባበቀ ነው። ብዙም ሳይቆይ ግን ቢግ ማውዝ ነኝ የሚለው ሰው መጣ። ቻንግ ያየውን ሰው ማመን ስላቃተው በድንጋጤ ድርቅ ብሎ ቀርቷል።